ጤና ይስጥልኝ እንደምን ከረማችሁ። ከኢግል መረጃ የተመረጡ መረጃ ይዘን ቀርበናል። እስከ መጨረሻው ተከታተሉን። በትግራይ ክልል ባለው ወጣቶችን ወደ ጦርነት በግዴታ መመልመል ስጋት ሳቢያ የኢድ ሰላት በነገው ዕለት እንደማይከበር ተገለጸ። በትግራይ ክልል በተለያዩ አካባቢዎች እየታየ ባለው የጸጥታ አለመረጋጋት ምክንያት የነገው ኢድ ሰላት መርሃ ግብር መስተጓጎሉ ታወቀ። ከመቀለ ከተማ ክረን አካባቢ የሚወጡ መረጃዎች እንደሚያመለክቱት በአካባቢ ባለው የጦርነት ስጋትና የህወሓት ታጣቂዎች ወጣቶችን በኃይል ለውትድርና ይመለምላሉ ከሚል ስጋት የተነሳ በነገው ዕለት የኢድ ሰላት እንደማይሰገድ የአካባቢው ነዋሪዎች አረጋግጠዋል። ከዚህ በተጨማሪም በአክሱም ከተማ የሚኖሩ እስልምና እምነት ተከታዮች በተመሳሳይ ሁኔታ በእምነታቸው ምክንያት በተፈጠረባቸው የጸጥታ ስጋት ውስጥ እንደሚገኙ ታውቀዋል። ይህ የጸጥታ ድባብ በክልሉ በሚገኙ ምዕመናን ዘንድ በነጻነት የመንቀሳቀስና ሃይማኖታዊ ስነ ስርዓቶችን የመፈጸም መብት ላይ ተጽዕኖ እያሳደረ መሆኑን ተመልክቷል።